የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠነቀቁ። ሰላም እንደምን ቆይታችኋል የተከበራችሁ አድማጮቻችን፣ ይህ ኤግሎ ኒውስ ነው። የፈጥኖ ደራሽ ኃይሉ አዛዥ ሄሜቲ የሱዳን ጦር ኃይልን የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይ ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ጭምር ማሳሰባቸውን ነው ሱዳን ትሪቡን የዘገበው። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ የሚሆኑ ከሆነ የጦር አውድማ እንደሚሆኑ ሄሜቲ ተናግረዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹ ከፈጥኖ ደራሽ ኃይሎቹ ጥቃት ለመጠበቅ ሲል ከፖርቱ ሱዳን ወደ ኤርትራዋ መዲና አስመራ ማዛወሩን አመልክተው ነበር። ስለዚህ አሁን የተላለፈው የሄሜቲ ማስጠንቀቂያም በተዘዋዋሪ ኤርትራን የሚመለከት ጭምር መሆኑን ልብ ይለዋል። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላኖችን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። ከዚህ በተያያዘም የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜቲ ከሰዋል። ይህንን ጉዳይም ከግብጽ ሰው አልባ አውሮፕላኖችን ከማቅረብና ስልጠናዎችን ከመስጠት ጋር አያይዘውታል። የሱዳን ጦር በዳርፉርና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረገጽ ሊያጠፋ ነው ሲሉም አክለዋል። ሄሜቲ በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎም የሱዳን ጦርና የፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ተስተውለዋል። ውጊያው ከመዲናዋ ካርቱም አልፎ አልፎ በዳርፉርና በኮርዶፋን ግዛቶች ተባብሶ የቀጠለ ሲሆን ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ከባድ ውጊያ እያካሄዱ መሆኑን ያመለክታል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምን ሚና አይኖረውም ሲሉ ተደምጠዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ደግሞ ሌሎች አማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ሲሉ ተናግረዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። ከዚህ በተያያዘም አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬቶች ሁለቱን ተዋጊ ኃይሎች ለማደራደር ሙከራቸውን መቀጠላቸውን አስታውቀዋል። እነኚህን ዜናዎች ያገኘነው ከሱዳን ትሪቡንና ከቢቢሲ ድረገጽ ላይ ነው። በቀጣዩ ዜና እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።